ዱካ አሳሽ ወንጀልን ከስር መሰረቱ የሚመረምሩ ድንቅ መርማሪዎች ካልተጠበቁ ከማይገመቱ ወንጀለኞች ፊት ተፋጠዋል። አሁን ማወቅ የምንፈልገው ለምን እንደገደልሽው ብቻ። ሴትዮዋን የት እንደማቃት ባላስታውስም የሆነ ቦታ ግን ማቃት ይመስላል። በሰላም ነው የፈለጋችኋት? ከከባድ ወንጀል ምርመራ ዲቪዥን ነው የመጣ ነው። ክፋት፣ ክህደት፣ ስርቆት፣ የበዛ ስግብግብነት፣ ከፍ ካለ ደግሞ በሴራ የታቀደ ግድያ፣ እነዚህ ሁሉ ወንጀሎች በዱካ አሳሾቹ ይበረበራሉ። ዱካ አሳሽ ልብ አንጠልጣይ የወንጀል ተከታታይ ድራማ። እንዳትንቀሳቀስ አልኩ አይደል? ፖሊስ ምርመራ በተፈጸመው ወንጀል ተጠቃሚ ማን ነው የሚለው ጥያቄ ወሳኝ ጥያቄ። አሁንም ቢሆን ነብዩ ስለመግደሉም ሆነ ስለማስገደሉ በቂ ማስረጃ የለም። በቅናት ተነሳስታ ሚስቱን ልትገለው ትችላለች። የቴክኒክ መርማሪ እንደመሆኑ የመጣን ግን ማስረጃ ሳሊዝ መናገር አልፈልግም። ሁሉም ነገር በጥንቃቄ ፈጽሙ። በዚህ ኦፕሬሽን አንድም ሰው እንዲጎዳ። ወንጀለኞቹ ተስፋ ማስቆረጥ የፖሊስ አባል እንዳትንቀሳቀስ። ልብ አንጠልጣይ የተለያዩ ወንጀሎችን የሚያዩበት። ምን ሆናል? በሰላም ነው? በጣም የሚቆጠሩ ቀናቶች ሊቀሩት ራሱ ይሞትላቸው ነበር። ማን ይካሳት? ማን? በቃ ጨርሰናል። አስክሬን ማንሳት ትችላላችሁ። ዱካ አሳሽ በቅርብ ቀን